ንስርን የሚገዳደረው እንስሳ አሞራ ነው። ንስር በሚበርበት ሰዓት ላይ አሞራ ከጀርባው ላይ ይቀመጥና አንገቱን ይነክሰዋል፣ ያደማዋል፣ ያቆስለዋል። በዚህ ጊዜ ግን ንስር የሚያደርገው ነገር ደግሞ በጣም ያስገርማል። ከፍታውን ይጨምራል፣ በጣም ከፍ እያለ ይሄዳል። በዛ ከፍታ ውስጥ አሞራ መተንፈስ ስለማይችል ከንስሩ ጀርባ ላይ ይወድቃል። የዛን ጊዜ አየር ላይ እንዳለ ይቀልበውና ይበጣጥሰዋል፣ ይበላዋል፣ ብዙ ነገር ያደርገዋል። እኔ ይህንን ሳይ አንድ ነገር ትዝ አለኝ። በሕይወታችን ላይ ከጀርባችን ሆነው የሚጎትቱን፣ ከጀርባችን ሆነው የሚያሰቃዩን ብዙ ነገሮች አሉ። ወደ ኋላ የሚይዙን አንዳንዴ ሰዎችም ሊሆናሉ፣ የተለያዩ ነገሮች። እኛ ለነሱ ጊዜና ሰዓትን ሳንሰጥ ከፍታችንን እየጨመርን በሄድን ቁጥር ከከፍታ ላይ የሚወድቁበት፣ መተንፈስ የሚያቅታቸው፣ ከኛ እኩል መፎካከር የሚያቅታቸው ጊዜ ይመጣል። የዛኔ ደግሞ አወዳደቃቸው አያምርም። ይሄንን እንዳስተውል ሆኛለሁ። አንዳንድ ጊዜ ከኋላ ሲጎትቱን ዝም ብለን ወደ ከፍታችን መውጣት። አይኑ ብዙ ርቀት አብረው ሊጓዙ ይችላሉ። አወዳደቃቸው ግን የከፋ ነው።